ሃይ እንኳን ወደ ኢትዮ አስትሮኖሚ ተመልሳችሁ መጣችሁ። ነገ ፌብሩዋሪ 28 ለየት ያለ ቀን ነው። አስትሮኖሚ ላይ ሰባት ፕላኔቶች ፀሐይ ወጥታ በምትገባበት መስመር ላይ ሰባት ፕላኔቶች በመስመር ይደረደራሉ ማለት ነው። ይሄ ሬር የሆነ ነገር ነው፣ ለየት ያለ ኢቨንት ነው። ቀጣዩ ይሄ ነገር ሀፕን የሚያደርገው መች ነው? በ2040 ነው። ሚኒንግ አብዛኞቻችን 15 ዓመት ምናምን ኦልደር ሆነን ነው ማለት ነው ይሄ ነገር ተደግሞ የሚገኘው። ቴሌስኮፕ ባይኖራችሁ ሜይ ቢ ኔክስት ላይ ቴሌስኮፕ ይኖረን ይሆናል። ግን ቢኖርም ባይኖርም ጀስት እንዴት አላይን እንዳደረጉ መስመራቸውን እንድታዩት ለማየት የሚያገዝ አፕ ማለት ነው። ስልካችሁን ሙቭ እያደረጋችሁት የምታዩት ሰማዩ ላይ ምን እንደሆነ የሚጠቁማችሁ አፕሊኬሽን ሰጀስት አደርጋችኋለሁ ኮሜንት ሴክሽን ላይ። እንዴት አፕሊኬሽኑ እንዴት እንደሚሰራም ከዚህ ቪዲዮ ጋር አንድ ላይ ቀጣይ አድርጌ እንትን እላለሁ። ብታዩት ደስ ይለኛል፣ እንዳያመልጣችሁ። 2040 ነው ቀጣዩ። ስለዚህ ዩኒክ የሆነ ቀን ነው። ነገ ፌብሩዋሪ 28 ፀሐይ ከጠለቀች ሰከንድ ጀምሮ ሜርኩሪ፣ ሳተርን፣ ቪነስ እያለ ሰባት ፕላኔቶች በፀሐይ መስመር ይደረደራሉ። እንዳልኳችሁ እንትኑና አፕሊኬሽኑን ኮሜንት ላይ ያደርግላችኋለሁ። እንዴት ዩዝ እንደሚደረግም ቀጥለዋለሁ። ባይ ሃይ አሁን ውጪ ሆኜ ነው አፕሊኬሽን እንዴት እንደምትጠቀሙት ላሳያችሁ በስልኩ ማለት ነው ከዳውንሎድ ካደረጋችሁት በኋላ። እሺ አፕሊኬሽኑ እንደምታዩት ይሄኛው ነው፣ ስታር ዋክ ይባላል። ተከፍቱታላችሁ። ከዛ ይጀምራል። ከዛ አብሮ መንቀሳቀስ ይጀምራል። ይሄ እንደዚህ መገለባበጥ ነው ራሱ እንዲስተካከል። ስታንቀሳቀሱት እንደምታዩት አብሮት ይንቀሳቀሳል ማለት ነው። ለምሳሌ ላይ እንደዚህ ብናደርገው ጁፒተርን አያችኋት አይደለ? ከላይ እዛ ጋር የምትታየው ነጥቧ ጁፒተር ነች ማለት ነው። ነጥብ የምትታየው ጁፒተር ነች። እዩት እዚህ ጋር እና ሙቭ ባደረጋችሁት ቁጥር አብሮ ይንቀሳቀሳል ማለት ነው። እና የትኛው እንደሆነ ማወቅ ትችላላችሁ ማለት ነው። ይሄን አፕሊኬሽን መጠቀም ትችላላችሁ። ሰባቱ የትኞቹ ፕላኔቶች ዛሬ አሁን ዩራነስ እና ጁፒተር ከላይ አሉ ማለት ነው። ስለዚህ ይሄን አፕሊኬሽን ተጠቀሙት ብዬ አድቫይስ አደርጋለሁ። ስለዚህ እንደሳየዋችሁ መጠቀም ነው። እንዳልኳችሁ ኮሜንት ሴክሽኑ ላይ አፕሊኬሽኑን ዳውንሎድ የምታደርጉበትን ሊንክ ፕሌይ ስቶር ላይ ስታር ዋክ ማለት ትችላላችሁ። ከፈለጋችሁም ሊንኩን ኮሜንት ሴክሽን ላይ ቁጭ አድርገዋለሁ። እንግዲህ ነገን ኢንጆይ አድርጉ። ባይ